መቼም ሁላችንም በልጅነታችን ከማንረሳቸው ታሪኮች አንዱና ዋነኛው የሲንደሬላ ታሪክ ነው። ነገር ግን ስንቶቻችን እንሆን የሲንደሬላን እውነተኛ ታሪክ የምናውቀው? ለዛሬም ከሲንደሬላ ታሪክ ጀርባ ያለውን እውነተኛ ታሪክ ይዤ ወደ እናንተ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ይህን ቪዲዮ ላይክ አድርጉ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። የሲንደሬላን ታሪክ ለመጀመሪያ ጊዜ የጻፉት ጃኮብ እና ዊልሄልም የተባሉ ወንድማማቾች ናቸው። እነዚህ ወንድማማቾች ዘ ብራዘርስ ግራም በተባለ ስም ይታወቃሉ። በርካታ ታሪኮችንም ጽፈዋል። ነገር ግን እነዚህ ወንድማማቾች የሚጽፏቸው እውነተኛ ታሪኮች መጨረሻቸው ላይ የሆነ ነገር ታገኙበታላችሁ። ማለትም ያልተጠበቀ ነው የሚሆነው መጨረሻው። እስቲ የሲንደሬላን እውነተኛ ታሪክ እንዴት አድርገው ነው የጻፉት? ወደሱ ከመምጣታችን በፊት ግን እርግጠኛ ነኝ ሁላችንም በሚባል ደረጃ የተመለከትነውንና የምናውቀውን የሲንደሬላን ፊልም በተወሰነ መልኩ አይተን ወደ እውነተኛው ታሪክ እናልፋለን። የሲንደሬላ ፊልም የሚጀምረው አባቷ እናቷ ከሞተች በኋላ ሌላ ሚስት እንዳገባ ነው። ይህቺ ሚስትም ልጆች ነበሯት። ከተወሰነ ጊዜ በኋላ ግን የሲንደሬላ አባት ይሞታል። የሲንደሬላ ወላጅ አባት ከሞተ በኋላ ሲንደሬላ ከእንጀራ እናቷ ልጆች ጋር ለመኖር ትገደዳለች። እሱ አይደለም ችግሩ። ከዛም በኋላ የሚደርስባት ስቃይና መከራ ነበረ። እነዚህ ሰዎች በከፍተኛ ሁኔታ ሲንደሬላን ይጠቀሙባት ነበረ። የቤቱን ስራ ለብቻዋ ነበር የምትሰራው። በቃ ምን አለፋችሁ የበደል ነበረ የሚበድሏት። ከዛም አልፈው ከአባቷ ውርስ ላይ ምንም ያገኘችው ነገር አልነበረም። ጠቅላላ እራሳቸው ነበር የወሰዱት። ከዕለታት አንድ ቀን አንድ ወሬ ይሰማል። እሱም ምንድነው? የንጉሳውያን ቤተሰቡ ትልቅ ድግስ እንዳዘጋጁ። ለምንድነው ድግሱ የተዘጋጀው? ለንጉሱ የምትሆን ሚስት ለመፈለግ ነበረ። እናም በአካባቢው ያሉ ቆነጃጅት ኮረዳዎች በሙሉ ወደዛ ድግስ እንዲሄዱ ይጋበዛሉ። በዚህን ጊዜ ሲንደሬላ የሚያምር ቀሚስ ለብሳ ወደ ድግሱ ለመሄድ ትዘጋጃለች። ከዛም ተንኮለኞቹ የእንጀራ እናቷ ልጆች ያንን ቀሚስ ይቀዳድዱታል፣ ሲንደሬላ ወደ ድግሱ ቦታ እንዳትሄድ። ከዛም በኋላ የሆነው ምንድነው? ሲንደሬላን ለመርዳት ቤት ውስጥ ያሉት እንስሳቶች እንደዚሁም አስማተኛዋ ሴት ይረባረባሉ። ይህቺ አስማተኛ ሴትም ለሲንደሬላ አስማቷን ተጠቅማ አዲስ ቀሚስ ታስረክባታለች። ነገር ግን ይህ ቀሚስ ሲንደሬላ ጋር የሚቀመጥ ወይም የሚውል የሚያድር አልነበረም። እስከ ሌሊቱ 6 ሰዓት ብቻ ነው። ከዛም በኋላ አገልግሎቱ ያበቃል። ስለዚህም ሲንደሬላ ከሌሊቱ 6 ሰዓት በፊት ከዛ ድግስ ቦታ መውጣት ይኖርባታል። ምክንያቱም ቀሚሱ እላዩዋ ላይ ስለማይኖር። በዚህ ሁኔታ ነበር ሲንደሬላ ድግሱ ላይ ለመገኘት የበቃችው። እንደምናውቀው ወይም እንደተመለከታችሁት ንጉሱም ሲንደሬላን ባየ ጊዜ በጣም ይወዳታል። ሆኖም ሲንደሬላ በዚህ ደስ የሚል ሁኔታ ውስጥ መቆየት አልቻለችም ነበረ። ምክንያቱም ቀሚሱ ከላዩ ላይ ይገፈፋል ወይም ደግሞ ይሰወራል። ስለዚህም ይህ ንጉስ ያለዚህ ቀሚስ እንዲያያት አልፈለገችም ነበረ። እናም ጊዜው ከመድረሱ በፊት ከዚህ ቦታ በሩጫ ታመልጣለች። በሩጫ በምታመልጥ ጊዜ ግን አንድ እግር ጫማዋን ትታ ነበር የሄደችው። በዚህን ጊዜ ንጉሱ ሲንደሬላ ወዴት እንደጠፋች ወይም እንደተሰወረች ለመፈለግ በሚያደርገው እንቅስቃሴ አንድ እግር ጫማዋን ያገኘው። ከጊዜ በኋላ በዚህ ጫማ አማካኝነትም ትክክለኛዋን ሲንደሬላ ለማግኘት በቃ። ከዛም ተጋቡ፣ እድሜ ልካቸውንም በደስታ ኖሩ። ይህ ነው የፊልሙ መጨረሻ ሁላችንም እንደምናውቀው። ነገር ግን የሲንደሬላን እውነተኛ ታሪክ ሰምታችሁ ለማመን እጅግ ትቸገራላችሁ። አሁን ደግሞ ወደ እውነተኛው ታሪክ እንሄድና ምንድን ነበር የተፈጠረው የሚለውን እናያለን። በእውነተኛ ታሪኩ መግቢያ ላይ እንደሚነበበው ከሆነ አገባቡ ልክ እንደ ፊልሙ ነው። ነገር ግን የተለየው ነገር ቢኖር የሲንደሬላ አባት እዚህ ጋር አለመሞቱ ነው። እንደተገለጸውም አባቷ በጣም ጥሩ ሰውና ለልጁም ልዩ ፍቅርና እንክብካቤ የሚሰጥ ነበር። ነገር ግን ሲንደሬላ ወላጅ እናት ከሞተች በኋላ ልጁ ያለ እናት እንዳትቀመጥ በማሰብ ሌላ ሚስት ያገባል። ያገባት ሚስት ልጆች ወይም የእንጀራ እናቷ ልጆች ክፉዎች እንደነበሩና
ከፊልሙም በላይ በጣም ያሰቃዩት እንደነበር ነው። ነገር ግን አባት ይህ ሁኔታ ልጁ ላይ እንዳይደርስ ለመከላከል ያደረገው አንዳችም እርምጃ አልነበረም። በጣም የሚገርመው ነገር ከመኝታ ቤቷ አልጋዋን እቃዋን ሁሉ አውጥተው መሬት ላይ ነበር የሚያስተኛት። ሲቀጥልም ምግብና ውሃ ይሰጧትም ነበር። በዚህ ደረጃ ነበር ስቃይዋ። እናም ሲንደሬላ መሬት ላይ በምትተኛ ጊዜ በጣም ብርድ ያሰቃያት ስለነበረ ያላት አማራጭ ወደ ማሞቂያው ጠጋ ብላ መተኛት ነበረ። በዚህም የተነሳ ዘወትር ልብሷ ቆሻሻ ነበር። ከማሞቂያው የሚወጣው አመድ ወደ ልብሷ እያረፈ ልብሷን ያቆሽሸው ነበረ። ሲንደሬላ ማለትም በላቲን ቋንቋ አንድ ነገር ተቃጥሎ መጨረሻ ላይ የሚቀረው አመድ ማለት ነው። ለዚህም ነው ሲንደሬላ ብለው ስም ያወጡላት እንጂ የልጅቷ ትክክለኛ ስም ሲንደሬላ ሆኖ አይደለም። ነገር ግን ሁሌ ልብሷ በአመድ እየተለወሰ ስለነበር እዛው ማሞቂያ አጠገብ ስለምተኛ ይህን ለማመልከት ነው ሲንደሬላ የሚል ስያሜ ይወጣላት። ነገር ግን የሲንደሬላ ትክክለኛ ስም ማን እንደሆነ ጸሐፊዎቹም በእውነተኛ ታሪኩ ላይ አልጠቀሱትም። ከዛም ምንድነው የሆነው? ከዕለታት አንድ ቀን የሲንደሬላ አባት ለስራ ሩቅ ወደ ሆነ ቦታ ወይም ደግሞ ወደ ፊልድ ሊሄድ ያስብና የሚስቱን ልጆች እንደዚሁም ሲንደሬላን ምን ይዤላችሁ ልምጣ በማለት ነበረ የጠየቃቸው። እነዛ ሁለት እህትማማቾችም ቀሚስና የተለያዩ ጌጣጌጦች እንዲያመጣላቸው ነበረ ያዘዙት። ሲንደሬላ ግን የዛፍ ችግኝ ይዞላት እንዲመጣ አባቷን ታዘዋለች። አባቷን በተመለሰ ጊዜ የታዘዘውን አምጥቶ ለልጆቹ ያስረክባል። ያንን ችግኝም የምታሳድገው ውሃ እያጠጣች ሳይሆን በእንባዋ ነበረ። ምክንያቱም እንደነገርኳችሁ ከፍተኛ በደል ውስጥ ናት ያለችው። አባቷም ይህን ለመከላከል ምንም የወሰደው እርምጃ የለም። ስለዚህም በከፋት ጊዜ ሁሉ የተከለችው የዛፍ ችግኝ ጋር እየሄደች ነበረ እንባዋን የምታወርደው። በዚህም የተነሳ ያ ችግኝ ያድግና ትልቅ ዛፍ ይሆናል። ትልቅ ዛፍ ከመሆንም አልፎ የተለያዩ እንስሶችና አእዋፋት መኖሪያ ወይም መጠለያ ነበር የሆነው። እነዚህ እንስሳቶችና አእዋፋትም ሲንደሬላ በምትፈልጋቸው ጊዜ ሁሉ ከጎኗ ነበሩ። የምትጠይቃቸውን ነገር ሁሉ ያሟሉላት ነበር። ከዛም በፊልሙ ላይ እንደሰማነው ሁሉ እውነተኛ ታሪኩ ላይም የተጻፈው የንጉሳውያን ቤተሰቦች ለንጉሱ ሚስት ለመፈለግ የአካባቢውን ኮረዶች በሙሉ ድግስ ይጠራሉ። ነገር ግን በፊልሙ ላይ የተመለከትነው ይህ ድግስ የአንድ ቀን ድግስ እንደነበር ነው። በእውነተኛ ታሪኩ ላይ የተጻፈው ይህ ድግስ ለ3 ተከታታይ ቀናት የቀጠለ ድግስ ነበር። በዚህን ጊዜ የሲንደሬላ እንጀራ እናት ምንድነው ያደረገችው? 2 ሳህን ምስር ታመጣና የሚነድ እሳት ውስጥ ነበረ ያንን ምስር የጨመረችው ወይም የበተነችው። ለምንድነው ይሄን ያደረገችው? ሲንደሬላ ወደ ድግሱ እንዳትሄድ ስራ ለማዘዝ ወይም እሷን ወደ ኋላ ለማስቀረት ነው። እና ምንድነው ያዘዘቻት? ይህንን ምስር ለቅመሽ አውጪ ነበር ያለቻት። ነገር ግን እንደነገርኳችሁ ሲንደሬላ ቤት ውስጥ ያሉት አእዋፋትም ሆነ እንስሳት ከጎኗ ነበሩ፣ ይረዷት ነበርና ስለዚህም በወፎቹ እርዳታ ሲንደሬላ ያንን ምስር መልቀም እንደቻለች ነው የተጻፈው። በጣም ለማመን የሚከብደው ነገር ሲንደሬላ እንዳዘዘቻት ያንን ምስርም ለቅማ ከጨረሰች በኋላ ወደ ድግሱ ቦታ እንድትሄድ አልፈቀደችላትም ነበረ። በዚህን ጊዜ ሲንደሬላ ሀዘኗን ወደሚካፈላት ዛፍ ስር ትሄድና ማልቀስ ትጀምራለች። ዝም ብላ አልነበረም የምታለቅሰው፣ እያንጎራጎረች ነበረ። ነገር ግን እንጉርጉሯ ነው ወደ አስማትነት የተቀየረው ወይም ደግሞ ይህ ዛፍ ራሱ አስማት ነው። ምንም የተጠቀሰ ነገር የለም። ለማንኛውም ግን ወፎቹ የሚያምር ቀሚስና ጫማ አምጥተው ለሲንደሬላ ያቀርቡላታል። ከዛም ሲንደሬላ ለባብሳ ወደ ድግሱ ቦታ ታመራለች። ነገር ግን በመጀመሪያው እለት ምሽትም ንጉሱ ሊያናግራት ይፈልጋል። ሲንደሬላ ግን አምልጣ ወደ ቤቷ ትሄዳለች። በሁለተኛው ቀን የድግሱ ምሽትም እንደዚሁ አይነት ሁኔታ ነበር የፈጠረችው። ንጉሱ ሊያናግራት ሲቀርብ አሁንም እየሮጠች ወጥታ አንድ ዛፍ ስር ነበረ ተደብቃ እሱ እስከሚያልፍ ጠብቃ ወደ ቤቷ ሄደችው። በሶስተኛው ቀንም ሲንደሬላ ድግሱ ላይ ትመጣለች። በዚህን ጊዜ ንጉሱ አሁንም አምልጣው እንዳትሄድ አንድ ዘዴ መዘየድ ነበረበት። ምንድነው? ለሰራተኞቹ ወይም ለአገልጋዮቹ ያላቸው ነገር መሬቱ ላይ የሚያጣብቅ ነገር በስሱ እንዲቀቡት ነበረ ያዘዛቸው። በዚሁ የመጨረሻ የድግሱ ቀን ምሽትም ሲንደሬላ እንደለመደችው ለማምለጥ በምትሮጥበት ጊዜ አንድ እግር ጫማዋ ከማጣበቂያው ጋር ተጣብቆ ይቀራል። ማላቀቅ ስላልቻለች አንድ እግር ጫማዋን ትታ
እየሮጠች ወጥታ ትሄዳለች። ንጉሱ ትክክለኛዋን ሲንደሬላ ለማግኘት የተጠቀመው ይህንን ጫማ ነበረ። ከዛም በኋላ በንጋታው ባለሟሎቹን አስከትሎ ይህንን ጫማ ይዞ በእያንዳንዱ የሰፈሩ ነዋሪዎች ቤት እያንኳኩ ነበረ ሲንደሬላን መፈለግ የጀመሩት። ከዛም የሲንደሬላ ቤት ይደርሱና ሴቶቹ ጫማውን እንዲለኩ ነበረ ትዕዛዝ የቀረበላቸው በተራ በተራ። ከዚህ በኋላ የተፈጠረውን ነገር ሰምታችሁ ለማመን ትቸገራላችሁ። የቤቱ ትልቅ የተባለችው የሲንደሬላ የእንጀራ እናቷ ልጅ ይህንን ጫማ እንድትለካው ነበረ ንጉሱ ያዘዘው። ከዛም በኋላ ወደ መኝታ ቤቷ ትወስድና ጫማውን በምትለካው ጊዜ ትልቁ ጣቷ ወይም ደግሞ የእግሯ አውራ ጣት ጫማውን በትክክል አላስገባ ይላታል። ከዛም ይህች ልጅ የፈጸመችው የማይታመን ጉድ ምንድነው? አውራ ጣቷን ነበረ ያነሳችው ወይም ደግሞ የቆረጠችው። በጣም ለማመን የምትቸገሩት ይህንን ምክር የመከረቻት ደግሞ እናትየው መሆኗ ነው። ከዛም በኋላ ጫማውን ታስገባና ወደ ንጉሱ ዘንድ ትቀርባለች። ንጉሱም ይህንን ባየ ጊዜ በጣም ይደሰታል። በመጨረሻም የሚፈልጋትን ሴት እንዳገኘ ያህል ተሰማውና ወደ ቤተ መንግስት ይዟት ሊሄድ ባለ ጊዜ ግን ጫማው በደም መጨማለቁን ያህል። ከዛም በኋላ ይህች ሴት አታላይ መሆኗን ስለተረዳ ታናሽ እህቷ ደግሞ ጫማውን እንድትሞክር ነበር የታዘዘችው። ነገር ግን የዚህም ቤተሰብ ጉድ ሰምቶ ለማመን ይከብዳል። ምን አይነት ሰዎች ናቸው? እውነት ጤነኞች ናቸውም ያስብላል። ከዛም በኋላ ታናሽ እህትየው ምንድነው ያደረገችው? ጫማውን ትወስድና እሷ ደግሞ ተረከዟ ትልቅ ስለሆነ ጫማው አልገባም ብሎ እምቢ ይላል። በዚህ ጊዜ እሷ ደግሞ ተረከዟ ነበር የጎመደችው። ንጉሱ አሁንም በፍጹም አላሰበም ነበረ እንደዚህ አይነት ዘግናኝ ድርጊት ወይም የቅድሙን ማታለል ይደግሙታል ብሎ በፍጹም የማይታሰብ ስለነበረ ይህች ልጅ ከፊት ለፊቱ አስቀድሞ እሱ ከኋላ ሆኖ በሚሄዱ ጊዜ አሁንም ጫማው ላይ ደም ነበር ያየው። ከዛም በኋላ ምንድነው ያደረገው? ይህን ጫማ ይይዝና ድምጹን ከፍ አድርጎ ሌላ ሴት እዚህ ቤት ውስጥ እንዳለችና እንደሌለች ነበረ የጠየቀው። በዚህን ጊዜ ሲንደሬላ ትወጣና ያንን ጫማ ትለካለች። ያው እንደሚገመተውም ልኳ ነው የሚሆነው፣ ምክንያቱም የራሷ ጫማ ነው። እናም ንጉሱ በጣም ይደሰታል። ወደ ፓላሱ ወይም ቤተ መንግስቱም ይዟት ይሄዳል። ተጋብተው እድሜ ልካቸውን እንደኖሩ ይገልጻል። ታሪኩ በዚሁ ቢያበቃ ጥሩ ነበረ። ነገር ግን እውነተኛ ታሪኩ ላይ የተጻፈው ፍጻሜ ይህ አልነበረም። የሲንደሬላ የእንጀራ እናቷ ልጆች የሲንደሬላ ሰርግ ላይ ተገኝተው እንኳን ደስ አለሽ ለማለት ለባብሰው በመንገድ እየሄዱ እያለ ነበረ የሲንደሬላ ጓደኞች የሆኑት አእዋፋት ግልብጥ ብለው ይመጡና እነዚህን ሁለት ሴት ልጆች እንደከበቧቸውና አይናቸውን ጠንቁለው ሁለቱም አይናቸው እንዳያይ እውር እንዳደረጓቸው ነው የተጻፈው። አስቡት፣ እጅግ ለማመን ይከብዳል። በታሪኩ ግማሽ ላይ እንዳየነውም እነዚህ አእዋፋት የሲንደሬላ ጓደኞችና ወዳጆች ናቸው። የሚኖሩትም ሲንደሬላ ባሳደገችው ዛፍ ላይ ነው። ምናልባትም እነዚህ ሁለት ልጆች ሄደው ሲንደሬላ ላይ ችግር ይፈጥሩ ይሆናል፣ ደስታዋንም ያበላሹ ይሆናል በማለት ይሁን የሚታወቅ ነገር የለም። ግን መጨረሻው እንዲህ አሳዛኝ በሆነ መልኩ ተደምድሟል። ውድ ቤተሰቦች እናንተስ በሰማችሁ ታሪክ ላይ ምን ሀሳብ አስተያየት አላችሁ? እንግዲህ ሲንደሬላ ሁላችንም የምንወደውና ያደግንበት ታሪክ ነው። ነገር ግን እውነተኛ ታሪኩ እንደዚህ ይሆናል ብዬ አስቤም አልሜም አላቅም ነበረ። የእናንተን ሀሳብ አስተያየት ደግሞ በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮን ላይክ እንድታደርጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።